በየወሩ ለጥቂት ቀናት አልጋ ላይ የምትይና ለምን ሴት ሆንኩ ብለሽ የምታማርሪ ከሆነ ይህ ቪዲዮ ላንቺ ነው። ብዙዎቻችን ይህ ስቃይ የሴትነት ዕጣ ፈንታችን ይመስለናል። ነገር ግን እውነታው ይሄ አይደለም። ሳታውቂው በየቀኑ የምታደርጋቸው ትናንሽ ድርጊቶች፣ የምትበዩ ምግብ፣ የምትጠጪው መጠጥ፣ አልፎ ተርፎም የምትታጠቢበት መንገድ በሰውነትሽ ውስጥ ያለውን የሆርሞን ጦርነት እያባባሱት ሊሆን ይችላል። ዛሬ በብዙ ቪዲዮዎች ላይ የማይነገሩ በሳይንስ የተረጋገጡና ፔሪድሽ ላይ ሆነሽ በፍጹም ልታደርጋቸው የማይገቡ 10 ስህተቶችን በዝርዝር እናያለን። ይህ ቪዲዮ መረጃ ብቻ አይደለም፣ ለወር አበባሽ ያለሽን አመለካከት የሚቀይር ማኑዋል ነው። በተለይ ቁጥር 8 ላይ የምንነጋገረው ነጥብ በኢትዮጵያ ሴቶች ዘንድ በጣም የተለመደ ግን ደግሞ እጅግ ጎጂ ስህተት ነው። እስከ መጨረሻው ሰብስክራይብ በማድረግ አብራችሁን ቆዩ። አሁን 10 ስህተቶችን ልንገርሽ። አንደኛ፣ የሚያባብሱ ምግቦችን መመገብ። ብዙ ጊዜ ፔሪድ ላይ ስንሆን በጣም ጣፋጭና ጨው የበዛባቸው ምግቦች ያምሩናል። ነገር ግን እነዚህ ምግቦች በሰውነታችን ውስጥ ፕሮስታግላንዲንስ የተባሉ ንጥረ ነገሮች እንዲመረቱ ያደርጋሉ። እነዚህ ንጥረ ነገሮች ደግሞ ማህፀን እንዲኮማተርና ቁርጠት እንዲፈጠር ያደርጋሉ። ከፍተኛ ስኳር፣ ጨውና የወተት ተዋጽኦችን መቀነስ አለብሽ። ወተት ውስጥ የሚገኘው አራኪዶኒክ አሲድ ቁርጠትን ይጨምራል። በምትኩ ኦሜጋ 3 ያላቸውን ልክ እንደ አሳ፣ ለውዝና ቸኮሌት ብትወስጂ ህመምሽን ያስታግሱልሻል። ሁለተኛ፣ ካፌን መጠቀም። ጠዋት ቡና ካልጠጣው አልነቃም የምትሉ እህቶቼ ለጥቂት ቀናት ታገሱ። ካፌን የደም ስሮችን ያጠባል። ይህ ደግሞ ወደ ማህፀን የሚሄደውን የደም ዝውውር በመቀነስ ቁርጠቱን እጥፍ ያደርገዋል። በተጨማሪም የጭንቀት ስሜትን ወይም አንዛይቲን ይጨምራል። በምትኩ በሞቀ ውሃ ውስጥ ሎሚና ዝንጅብል ጨምረሽ ብትጠጪ ማህፀንሽን ዘና ያደርገዋል። ሶስተኛ፣ የሴትነት አካልን የውስጥ ክፍል መታጠብ። ይህ በጣም ወሳኝ ነጥብ ነው። ብዙ ሴቶች በፔሪድ ወቅት ንጽህናን ለመጠበቅ በሚል የሴትነት አካላቸውን የውስጥ ክፍል በሳሙና ወይም በተለያዩ ፈሳሾች ይታጠባሉ። የሴትነት አካል የራሱ የሆነ ፒኤች ባላንስ አለው። በፔሪድ ወቅት ደግሞ ይህ ባላንስ በተፈጥሮ ይለወጣል። ሳሙና ስትጠቀሙ ላክቶባኪለስ የተባሉ ጠቃሚ ባክቴሪያዎችን ትገድላላችሁ። ይህ ደግሞ ከፔሪድ በኋላ ላይ የሚመጣ መጥፎ ሽታ፣ ፈሳሽና ማሳከክ ዋና ምክንያት ነው። ስለዚህ ውጫዊውን ክፍል ብቻ ለብ ባለ ውሃ መታጠብ በቂ ነው። አራተኛ፣ ከባድ ስፖርት ወይም ምንም እንቅስቃሴ አለማድረግ። አንዳንዶች ፔሪድ ላይ ነኝ ብለው ቀኑን ሙሉ ይተኛሉ። አንዳንዶች ደግሞ እንደተለመደው ከባድ ስፖርት ይሰራሉ። ሁለቱም ስህተት ነው። ለምን ካልን ከባድ ስፖርት ወይም ሃይ ኢንቴንሲቲ በሰውነት ላይ ጭንቀትን ይፈጥራል። ምንም አለመንቀሳቀስ ደግሞ የደም ዝውውር እንዲቀንስ ያደርጋል። ስለዚህ እህቶቼ ከቻላችሁ ቀለል ያለ እርምጃ ወይም ዮጋ ስሩ። እንቅስቃሴ በሰውነታችን ውስጥ ኢንዶርፊንስ እንዲመነጭ ያደርጋል። ይህ ደግሞ ተፈጥሯዊ የህመም ማስታገሻ ነው። አምስተኛ፣ በቂ ውሃ አለመጠጣት። የሚገርመው ነገር ሰውነታችን ውሃ ሲያጥር ነው ውሃን አቁሮ የሚይዘው። ይህ ደግሞ የሆድ መነፋትና የጡት መወጠርን ያመጣል። ፔሪድ ላይ ስትሆኚ በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት የሰውነትሽን ሙቀት ለማስተካከልና ህመምን ለመቀነስ ይረዳል። ስድስተኛ፣ የህመም ማስታገሻ ለመውሰድ ህመሙ እስኪበረታ መጠበቅ። ብዙ ሴቶች ህመሙን ልታገሰው ብለው ይጠብቃሉ። ነገር ግን የህመም ማስታገሻ ቀደም ብሎ ሲወሰድ ነው ፕሮስታግላንዲንስ እንዳይመነጭ የሚያግደው። ህመሙ በጣም ከበረታ በኋላ መውሰድ ውጤታማነቱን ይቀንሰዋል። ይህን ስልሽ ግን እህቴ ማንኛውንም መድኃኒት ከመውሰድሽ በፊት የጤና ባለሙያ አማክሪ። ሰባተኛ፣ የቆዳ እንክብካቤና ዋክሲንግ። በዚህ ሳምንት ውስጥ የሰውነትሽ ኢስትሮጂን ሆርሞን በጣም ዝቅተኛ ነው። ይህ ማለት ቆዳሽ ለማንኛውም ንክኪ በጣም ስሜታዊ ይሆናል ማለት ነው። በዚህ ወቅት ፊትሽን ትሬድ ማድረግ፣ ዋክሲንግ ማድረግ ወይም ደግሞ ጠንካራ የፊት ክሬሞችን መጠቀም ከወትሮ የተለየ ስቃይና የቆዳ መቅላት ያመጣል። ራስሽን የምትንከባከቢበት ጊዜ ከፔሪድሽ በኋላ ባለው ሳምንት ቢሆን ይመረጣል። ስምንተኛ፣ ፓድ ለረጅም ሰዓት መጠቀም። ይህ በኢትዮጵያ ውስጥ ብዙ ተማሪዎችና ሰራተኛ ሴቶች ላይ የሚታይ ስህተት ነው። ደም ብዙ ባይፈስም እንኳን አንድን ፓድ ከ4 ሰዓት በላይ መጠቀም የለብሽም። ምክንያቱም የወር አበባ ደም ከሰውነት ከወጣ በኋላ ከኦክሲጅን ጋር ሲገናኝ ባክቴሪያዎችን በፍጥነት ያራባል። ይህ ደግሞ ለቶክሲክ ሾክ ሲንድረም እና ለከፍተኛ የቆዳ ኢንፌክሽን ያጋልጣል። ሁልጊዜ ትርፍ ፓድ በቦርሳሽ መያዝሽን ልማድሽ አድርጊ። ዘጠነኛ፣ የእንቅልፍ ሰዓትን ማዛባት። በወር አበባ ወቅት የሰውነት ሙቀት በትንሹ ይጨምራል። ይህ ደግሞ እንቅልፍ እንዳይወስደን ሊያደርግ ይችላል። እንቅልፍ ካጣን ደግሞ ለጭንቀትና ለቁጣ እንጋለጣለን። ከመተኛትሽ በፊት ለብ ባለ ውሃ መታጠብና ስልክሽን አርቀሽ መተኛት ሆርሞንሽን ለማረጋጋት ይረዳል። አስረኛ፣ ራስሽን ከሌሎች ጋር ማወዳደርና ሜንታል ስትረስ። እገሌ እኮ ፔሪድ ላይ ሆና ትሰራለች፣ እኔ ግን ለምን ደከመኝ ብለሽ ራስሽን አትውቀሺ። የእያንዳንዱ ሴት የሆርሞን መጠንና የማህፀን አቀማመጥ ይለያያል። ራስን ማዳመጥ ስህተት አይደለም። በዚህ ወቅት ኖ ለማለት አትፍሪ። ለራስሽ እረፍት መስጠት የጤናማነት ምልክት እንጂ የደካማነት ምልክት አይደለም።
እስካሁን ስህተቶችሽን አይተናል። አሁን ደግሞ እነዚህን ቀናት እንዴት እንደ ንግስት ሆነሽ እንደምታሳልፊ ጥቂት ምክሮችን ልስጥሽ። አንደኛ፣ ሙቀት። የሞቀ ውሃ በፕላስቲክ አድርጎ ሆድ ላይ ማድረግ የደም መለኪያዎችን በማስፋት ህመምን በ40% ይቀንሳል። ሁለተኛ፣ ማግኒዥየም። ሙዝና አረንጓዴ ቅጠላ ቅጠሎች ማግኒዥየም ስላላቸው የጡንቻ መኮማተርን ይቀንሳሉ። ሶስተኛ፣ የአተነፋፈስ ስርዓት። ቁርጠቱ ሲበረታ በጥልቅ መተንፈስ ወይም ዲፕ ብሪዚንግ ወደ ጡንቻዎችሽ ኦክሲጅን እንዲሄድ ስለሚያደርግ ህመሙን ያቃልላል። ውድ እህቶቼ፣ የወር አበባ እርግማን ሳይሆን የጤናማነትሽና የህይወት ቀጣይነት ምልክት ነው። እነዚህን 10 ስህተቶች በማስተካከል ህይወትሽን ቀለል አድርጊው። ይህ ቪዲዮ ለብዙ ሴቶች መድረስ አለበት፣ ምክንያቱም ብዙዎቻችን እነዚህን መረጃዎች አናውቅም። ስለዚህ ሼር በማድረግ እህትነትሽን አሳይ። ሰብስክራይብ ካላደረጋችሁ ደግሞ አሁኑኑ አድርጉ፣ ምክንያቱም በሚቀጥለው ቪዲዮ የወር አበባ መዛባት መንስኤዎችና መፍትሄዎች በሚል ሰፊ ፕሮግራም ይዘን እንመጣለን። ደህና ቆዩ።